ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ሁን ያለው አልሐምዱሊላህ። እንዴት ከረማችሁልኝ? ቪዲዮ እየሰራሁ አይደለም፣ ከስራው አንጻር እየተመቸኝ አይደለም አላስፍ። በቀደም በለቀኩት ቪዲዮ ላይ አንዳንድ ደሳስ የማይሉ ኮሜንት አይቻለሁ ማለት ነው። ደስ የማይሉትም ያው በሷ ላይ ስለፈረዳችሁ፣ በሴቷ ላይ ስለፈረዳችሁ ነው ማለት ነው። በሴቷ ላይ የፈረዳችሁ ሰዎች እኔ አንድ ጥያቄ አለኝ። ጥያቄ ምንድን ነው? እቺ ሴትዮ ወይም እቺ ልጅ እቺ ወጣት ከባሏ ያገኘችው ነገር ስለሌለ አይደለው የሄደችው ወደ ሌላ። ከባሏ ብታገኘው ነበር ይሄን ነገር ወደ ሌላ ባል ሄደች ነበረ። ከባሏ እኮ ያጣችው ነገር ስላለ ነው አይደል ሄደችው። ስለዚህ ለምን አስተያየታችሁን አድላዊ ወይም ደግሞ ሚዛናዊ አታደርጉትም? እሱም ደግሞ የጎደለው ነገር ስላለ ነው። ለምሳሌ አሁን ስሙን ቀይሮ ማንነቱን ቀይሮ ቀርቧታል አይደለ? በዛ ላይ ወይም ደግሞ ማንነቱን ቀይሮ በቀረበበት አንደበት ትዳሩን ቢመሰርተው፣ ትዳሩን ቢያጣጥመው፣ ትዳሩን ቢመራበት ምን አለበት? ያጣችውን ቢያስገኝላት፣ ያጣችውን ቢሰጣት ምን ችግር አለው? እቺ ሴትዮ እኮ ያጣችው ነገር ስላለ ነው የሄደችው። ከሱ የምትፈልገው ነገር ስላለ ነው ወደ ሌላ ያዘመነችው አይደል? እሱ ትዳሩን በስርዓት አድርጎ ፍቅር ቢሰጣት ቢንከባከባት ባልሄደችና ወደ ሌላ ነገር ሶሻል ሚዲያ ራሱ በረሳችሁ ነበር ማለት ነው። ጀዋል ራሱ በረሳችሁ ነበር ማለት ነው። ስለዚህ የጎደላት ነገር ስላለ ነው ወደ ሌላ ቦታ ሄዳ ወይም ደግሞ ማንነቷን አደጋ ላይ የጣለችው። እሱ የደበቀው ማንነት አለ። ሌላ ሰው ተመስሎ የሰራው አክት አለ። ያንን አክት ትዳሩ ጋር ቢያጣጥመውና ትዳሩን ቢመራበት ምን አለበት? አብዛኞቻችን ትዳር ተተገባ በኋላ በቃ ትዳር ነው፣ ትዳር ስለሆነ አክብራ መቀመጥ ግዴታዋ አለባት ብሎ የሚያምኑ ሰዎች አሉ። አንዳንድ እንስቶች አምነው ተቀብለው የተቀመጡ አሉ። አምነው ተቀብለው ትዳር እንዲህ ነው ብለው ራሳቸውን አሳምነው ያለምንም ፍቅር፣ ያለምንም መግባባት፣ ያለምንም መረዳዳት፣ ያለምንም ነገር ትዳራቸውን ይዘው ዝም ብለው የሚኖሩ አሉ። ግን ፍቅር ምንድን ነው ብለው የማያውቁ ማለት ነው። ታገባለች፣ ትወልዳለች፣ ቤት ትመራለች፣ ልጆቿን ትድራለች፣ አለቀ። እንደዚህ የሚኖሩ መዓት ናቸው። ደግሞ በፍቅር የሚያምኑ እንስቶች አሉ። አንዲት ቀን ለምን አንድ ሰዓት አትሆንም? በአንድ ሰዓት አትሆንም? የደስታ ሰዓቴ በፍቅር ላሳልፍበት ብላ የምታመን እንስት አለች። ስለዚህ አሁን እቺ ልጅ የፈለገችው የተደበቀ ማንነቱን ነበረ። የተደበቀ ማንነቱን ፍቅር ሰጥቷታል። በዛ በተደበቀ ማንነት እሷ የፈለገችው ያን የተደበቀ ማንነት ነበረ። ትዳሯን ማጣጣም የምትችለው ተደብቆ ወይም ደግሞ ማንነቱን ቀይሮ እንደቀረበባት ሆና ነበር ትዳሯን መምራት የምትፈልገው ማለት ነው። ነገር ግን እሱ ማንነቱን ቀይሮ ማንነቱን ደብቆ አደጋ ላይ ጥሏታል። ነገር ግን ይሄ ነገር አዋጥቶት ይሆን? እኔ አሁን ይሄ ሰውዬ ባገኘውና ጥያቄ የምጠይቀው ጥያቄ ቢኖረኝ እሷን እንደዚህ አድርገህ ከፈታህ በኋላ ወይም ከተለያየህ በኋላ ምን አይነት ህይወት እየኖርክ ነው ብዬ ጥያቄ አቀርብ ነበር ማለት ነው። እስኪ ይሄንን ምናልባት ታሪኩን ያልሰማችሁ ልጆች ካላችሁ ታሪኩ አለላችሁ ገብታችሁ ማድመጥ ትችላላችሁ ማለት ነው። ስለ ማወራው ታሪክ ምን እየወራሽ ነው ብላችሁ ግራ እንዳትጋቡ ታሪኩን ያልሰማችሁት ልጆች ካላችሁ ማለት ነው። እና እስኪ ይሄንን በተመለከተ እኔ ሁለታቸውም ጥፋተኛ ናቸው። አለመነጋገር፣ አለመረዳዳት፣ አለመተሳሰብ የሚያመጣው ነገር የከፋ ነገር ይሆናል ማለት ነው። እስኪ ይሄ ጋር የተያያዘ አንድ የሀበሻ ታሪክ ከሶሻል ሚዲያ ያገኘሁትን ላካፍላችሁ። ልጁ አስተያየታችሁን እፈልጋለሁ፣ ምክራችሁን እፈልጋለሁ ብሎ ነው
የመጣው ማለት ነው ሶሻል ሚዲያ ላይ። እኔ የ24 ዓመት ወጣት ልጅ ነኝ። የምሰራው ሆነ ድርጅት በዘበኝነት ነው። በዘበኝነት ስሰራ ሁልጊዜ ዋስ አንጣ ይሉኛል። እኔ ደግሞ ወጣ ካለ ወይም ከገጠራማ አካባቢ ስለመጣሁኝ እማውቀው ሰው የለኝም። ዋስ የሚሆነኝ ሰው የለም። እሺ እያልኩ ተዛሬ ተነገ እያደናቆርኩኝ የተወሰኑ ቀናቶችን ብገፋም አንድ ቀን ግን ካላመጣህ ትባረራለህ ብለው ጩኸውብኝ፣ እንደ አጋጣሚ የጓደኛዬ ሚስት ደወለች። የጓደኛዬ ሚስት ደውላ ያለውን ሁኔታ ሳዋያት መኪናዋን አንስታ ወደው መጥታ ዋስ ሆነችኝ። ከዛ ቡና ሻሂ ማለት ጀመር። ቀስ ቀስ እያል ወደማይገባበት ገባን። አፈቀርኳት። በእድሜ በጣም ልዩነት አለን። እኔ የ24 ዓመት ሲሆን እሷ ደግሞ 40ዎቹ ቤት ናት። እውነት ለመናገር በጣም ወዳኛለች። ብዙ ነገር አጥቼ ከርሜያለሁኝ፣ ነገር ግን አሁን የምፈልገውን ነገር አገኘሁኝ ብላ አለችኝ። እቺ ሴትዮ የ3 ልጆች እናት ናት። ስራዬንም ዘበኝነቱን ትቼ መኪና የራይድ መኪና ገዝታልኝ ጥሩ ስራ ይዣለሁኝ። ጥሩ ስራ እየሰራሁ ነው። ቤቷንም ትዳሯንም ትታመጥታ ከኔ ጋር እየኖረች ነው። እኔም ይሄ ነገር አያዛልቀንም ተይ ብዬ ብላት ፍቃደኛ አይደለችም። እኔ መኖር የምፈልገው ካሁን በኋላ ካንተ ጋር እንጂ ካለፈው ህይወቴ ጋር መመለስ አልፈልግም። ብዙ ነገር ያመለጠኝ ነገር አለ። ብዙ ነገር ያጣሁት ነገር አለ። ልጆቼም አሁን እየሰራሁ ያለሁት ነገር አስጠልቷቸው የማልፈልገውን ቃላቶች አሰምተውኛል። ስለዚህ ተመልሼ ወደ ነበርኩበት መመለስ አልፈልግም። አሁን የያዝኩትን ነገር ወደፊት መሄድ ነው የምፈልገው ብላ እምቢ አለችኝ። ባለቤቷም እኔን እየፈለገ እያሳደደኝ ነው። ተዛሬ ተነገ አገኘኝ እያልኩኝ እየተሰቃየሁ ነው የምኖረው። ከእሷ ጋርም ያለኝን ግንኙነት ለማቆም አልችልም። ስለዚህ ምክራችሁን እፈልጋለሁ ብሎ አስተያየት ሰጪዎች ላይ አስተያየት መስጮ ላይ ብዙ አስተያየቶች አሉ። አብዛኛው ሰው የገረመውና ግራ የተጋባው የእድሜው ሁኔታ ነው ማለት ነው። የእድሜው ሁኔታ በጣም ልዩነት አለ። ዘላቂ ነው ዘላቂ ይሆናል አይሆንም የሚለው ደግሞ ወደፊት የሚታይ ይሆናል ማለት ነው። ግን ዋና ልጅቷ ይሄንን ታሪክ ያመጣችዋ ልጅ በማንም ላይ ልትፈርድ አልፈለገችም። ነገር ግን ሴት ልጅ አትቁረጥ፣ ሴት ልጅ ከቆረጠች መመለሻዋ ከባድ ነው ብላ በዚህ ነው የደመደመችው ማለት ነው። ስለዚህ የታጣን ነገር እየፈለጉ እንጂ ወጥተው የሚሄዱት አብዛኛው ሰው ሴት ልጅ ገንዘብ ነው ፍላጎቷ፣ ሴት ልጅ ብር ነው የምትወደው ምናምን ይባላል ማለት ነው። ነገር ግን በዚህ ተቃራኒ ነው። አያችሁት? እች ልጅ ከዘበኛ ጋር ነው እንግዲህ ልጆቿን፣ ቤቷን፣ ንብረቷን ጥላ ሄደችው ማለት ነው። ምን ደስታን ፍለጋ። ስለዚህ ይሄ የታሪክና የበቀደሙ ታሪክ ትንሽ ስለሚቀራረብ ብዬ ነው። ሀሳባችሁን አሁንም እፈልጋለሁ። እስኪ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። ሰላም አለይኩም ወራህመቱላሂ ወበረካቱ።